ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዙዙ ቻናል ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? ከኛ ጋር ሁሉም ሰላም ነው። ዛሬ ዙዙ ብቅ ብላለች በአዲስ ነገር። ስለዚህ እስኪ ዙዙ ለቤተሰቦቻችን አንድ ነገር ባያቸው። ሰላም አለይኩም ቤተሰብ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። እነሆ ዛሬ በቪዲዮ ብቅ ብያለሁ ማለት ነው። ሰላም ናችሁ? እንዴት ናችሁ? ዛሬ ወደ እናንተ ደስ የሚል ቪዲዮ ይዘን ብቅ ለማለት ነው ብቅ ብለናል እና ያዝናናቸዋል ያልነውን የአሲር ቀምሶ በመለየት በጣም መለየት ማለት ነው። በጣም መለየት እና እሱም ታላቅ የሆነ ሽልማት አለው። ቤተሰብ ያወቀ በሽልማት ያወቀ ያው ይሸልማል ማለት ነው። እና ኢንሻአላህ ከኛ ጋር አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ደግሞ የሆናችሁ ሼር በማድረግ ለሌሎች ተደራሽ እንዲሆን እና ቤተሰብ እስከ መጨረሻ ድረስ ተከታተሉን። እንደምትዝናኑበት ተስፋ እናደርጋለን። ለዩቲዩባችሁ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። ቤተሰቦቻችን ይሄን ይመስላል ጌሙ ማለት ነው። የአሲሮቹን ጣዕም በመቅመስ በመለየት ነው። እንደዚህ እየተቀያየርን አብረን ማለት ነው። የጣዕሙን ያወቀ ሰው በተቀመጠው አይነት ብሩ ሽልማቱን ያገኛል ማለት ነው። ያሸነፈ ጣዕሙን አውቆ። ስለዚህ ይሄን ይመስላል። እስከ መጨረሻው ድረስ አብራችሁን ቆዩ፣ ተከታተሉ። እኔ ከካሜራ ጀርባ ሁኜ ፉአድን እፈትነዋለሁኝ። እሱ ደግሞ በተራው እኔን ይፈትነኛል ማለት ነው። ጨዋታው እንደዛ ነው እና እስከ መጨረሻው ድረስ ተከታተሉን። ማን ይሁን ይሄን 500 ሪያል የሚወስደው ነው አሁን ውድድሩ። ትልቁ ውጊያ እዚህ 500 ሪያል ላይ ነው እና ወደ ቤተሰቦቼ ይሄን ይመስላላችኋለሁኝ። ተከታተሉ ማለት ነው። ዛሬ እስኪ ማንን ደጋፊ ናችሁ? በኮሜንት አሳውቁኝ ማለት ነው። የማን ደጋፊ ናችሁ? የዙዙ የምትሉት የዙዙ በሉ እና አሁን እሱን ከፈተንኩት በኋላ ምን አደርጋለሁ መሰላችሁ? አቀያይረዋለሁኝ ቦታውን ማለት ነው። እኔ አቀያይረዋለሁ፣ ብሩንም አቀያይርበታለሁ። በቃ ሁሉ ነገሩም ማለት ነው። ሰማችሁ? እና እንደዛ ነው። የለ ፍቅር ወደ ወንበሩ ተጋብዘዋል። ቤተሰብ ሞራል የዛሬ አሸናፊነን እያሟሟክ ነው። እና ይሄን ይመስላል። ያንተ ነው ልናይ እኮ ነው፣ ለማየት ያብቃን። አሸናፊ ነን እያሉ ነው። የላ አንድ ካላስ አሁን ስንደረድር አይተኸዋል። ስለዚህ ማቀያየር ትችላለሽ። አሁን አቀያይረዋለሁኝ ማለት ነው። ቆይ አንዴ ይጠብቁኝ ቤተሰብ፣ አቀያይሬ እስከምንመለስ ማለት ነው። አሁን እኔና እናንተ አብረን እንቀይር ማለት ነው። እርሶ አያውቁም። እንደዚህ አድርገን እናቀያይርና እንፈተናቸዋለን ማለት ነው። ቅድም አብሮኝ ሆኖ ሲያግዘኝ ስለነበረ አይቶታል እና ይሄን ይመስላል ማለት ነው። የላ አሁን መጀመር ይቻላል።
አሁን መጀመር ይቻላል። የለ ወደ ውድድሩ ጀምረናል። የለ አሁን ለመቅመስ 1 2 3 ጀምር። ቢስሚላህ የለ አግኝቼዋለሁ። ምንድን ነው ይሄ? ሚሪንዳ ነው። አይ አይደለም። ልቀት ሁለተኛ። ወደ ሁለተኛ ሂድ። ይሄ ፍራውላው ነው። አይደለም። ወይ ዛሬ በዜሮ ልወጣ ነው። ሰው ተበላለሁ ብዬ። አይ በቃ እኔ ነኝ ማለት ነው አሸናፊ። ፔፕሲ አይደለም። አሁን አንድ ነው የቀረ። ይሄንን በእንትኑ አወቀው በከለር። ይሄ ሚሪንዳ ነው። አይደለም። ይሄ ፔፕሲ ነው። ያገኘው 10 ብር ነው። እሱን ብቻ አውቀሃል። ምንም አይደለም። ቀስ እያለ ነው እንቁላል በእግሩ የሚሄደው። ስለዚህ አሁን 10 አገኘሁኝ። በቀጣዩ 500 ነው ይዘው ያላ አሁን እኔ ነኝ 500 ነው የምበላው። ዝም ብለህ ተራዬ ነው። እኔ ነኝ የኔ ደጋፊዎች ማለት ነው። ያላ ዙዙ እያላችሁ ሞራል ሁሉልኝ ማለት ነው። አሁን ወደ ፍተና ወደ ገባ ነው። ተራዬ ነው እና አብራችሁን ቆዩ። አዎ ቤተሰብ 500 ተመኝቼ ነበር። ያው 10 ብር አግኝቻለሁኝ። ቀስ በቀስ ነው ወደ ላይ የምንመጣው። ስለዚህ ዙዙ ተረኛ ነች። አሁን በማቀያየር አሲሮቹን ፈተናው ይቀጥላል ማለት ነው። ውድድሩ ይቀጥላል። እሷ በሞራል 500 ብር ነው ብላለች 500 እና አብረን እናየዋለን ቤተሰብ። አሁን አሲሮቹን አቀያይራለሁ። ትቦዞ የሆኑልኝ ማለት ነው። እያሟሟቀች ነው ያለችው። እያሟሟቀን ለማወቅ በነገራችን ላይ እኔ 0 ነኝ በአሲር ማለት ነው። አሲር አልወድም። 500 ብላለች። ስለዚህ ቤተሰብ እንዳያችሁት ሁሉንም አቀያይሬዋለሁኝ። አሁን ስቶፎቹን እናስገባና ወደ ውድድሩ እንገባለን ማለት ነው። 500 ለመብላት ዝግጁ ነኝ። ይኸው ቤተሰብ ሁሉም ዝግጁ ነው፣ ሬዲ ነው። አሁን ወደ ሜዳው ነው ማለት ነው። ፈረስ ያደርሳል እንጂ አይዋጋም ነው የሚባለው። ስለዚህ ወደ ውድድራችን እንገባለን ማለት ነው። ይኸው ቤተሰብ አቀያይሬ ጨርሻለሁኝ። አሁን ወደ ገደለው ልንገባ ነው። ዙዙ 500 ብላችኋል ልናይ ነው። ስለዚህ አሁን ወደ ውድድሩ ዳይ 1 2 3 የኔ ገዳፊዎች ማለት ነው። ጀምሪ። አላሳፍራችሁም። ቢስሚላህ ረህማን ረሂም። ሞራል የለም። በደንብ አጣጥሚ እንድታውቂው። ዲዮ አይደለም። ሰበናም አይደለም። ወርቀሻል። ስፍንዬ አይደለም። ፍቅር እየቀሸሽከኝ ነው። በፍጹም ይኸው ቤተሰብ ምስክር አሉ። እሺ ይሄን አላወኩትም። መድገም ይቻላል እንዴ? ኮካ እንዳልል ኮካ ሄዳ መድገም ማለት ጣዕሙን ችግር አለ እስከምን። እሺ በቃ ችግር የለውም። የለኝ አሁን የቀመሽው ምንድን ነው? ሶስቱን አላወቅሻቸውም። ይሄ አራተኛሽ ነው። ቀጥሎ አንድ ዙር አንድ ይቀርሽ። እሺ ማለት ነው።
እገዙኝ ቤተሰብ። ምንድን ነው ፔፕሲ ነው አኪድ። ለምን ኮካ ስለሌለ። እርግጠኛ ነሽ? እርግጠኛ ነሽ? አረጋግጪ። ስለዚህ ቤተሰብ ፔፕሲው ታውቋል። 50 ሪያል ተበልቷል ማለት ነው። የመጨረሻው ይሄ እንትን ነው ፍራውላ ስትሮበሪው። ኦ ማይ ጋድ ዙዙ አልተቻለችም። በሞራል ነው የገባችው። ስንት አገኘው ቤተሰብ? ፍራውላ ላይ 5 ብር፣ ፔፕሲው ላይ 50 ብር፣ አጠቃላይ 55 ብር። ካንተ ብር 10 ብር ነው ያገኘው። እኔ በ10 ነው የወጣሁት። ያም ሆኖ አሁንም ሶስተኛ ዙር እጫወታለሁ። ሁለተኛ ዙር 500 ሰርበ። አዎ ለነገሩ 2 ጊዜ ስለበላሽ 2 ስላወቅሽ አዎ መቀጠል ትችላለሽ። የጨዋታ ህጉ በእንደዛ ይሄዳል። እስከዚህ እስከማገኝ ድረስ አዘዋውሬ አሁንም ቀጥሎ የማወቅ እድል አለሽ። ካወቅሽ ትቀጥያለሽ። ካንተ ይበለጠ ስላገኘው 55 ብር። ስለዚህ አሁን ቤተሰብ 2ቱ ስለተበላ 2 አሲሮች ይወጣሉ ማለት ነው። የሚቀረው 3 ነው። አሁን ብዙ ተደጋጋሚ እኔም አንተም ፔፕሲ ሆኖ እያወቅን ነው መለየት የተሳነኝ እነዛን ስለሆነ አሁን ዋና ጌሙ በዛ መሆን አለበት። ስለዚህ እነዚህ ሁለቱም ስለዚህ እነዚህን ከጨዋታ ውጭ እናርጋቸው ነው። ከጨዋታ ውጭ እናውጣቸው። እሱን ይሄ ነው አይደለ ፔፕሲው? ያው ቤተሰብ የተበላ 2 አሲሮችን አውጥተናል። የቀረው 3 ነው ያለው። ዙዙ እየመራች ነው። 2 ለ1 እየተመራሁ ነው። ድጋፍ ያስፈልገኛል በዚሁ እንዳልወጣ። ስለዚህ አሁን ወደ ውድድራችን እንመልሳለን ማለት ነው። ስለዚህ መጀመር ትችላለሽ ዙዙ። አታውቅም በደንብ ማውጣት ትችላለሽ። አይደለም ወደ ሁለተኛው ስቴፕ እርግጠኛ ነኝ። እንዲሁ አይደለም። ሁለተኛው ዙር እየጠጣች ነው። ሁለተኛው ዙር እየቀመሰች ነው ያለችው። ኦኬ ትክክል። ይሄ 7 አፕ ነው ያለው። ቤተሰብ ከኔ ጋር ትቆያላችሁ። አንድ ጊዜ አንቺ ቆይ፣ እሺ ቆይ አንድ ጊዜ እዚህ ጋር ላስተካክል። የሆነ እንትን ያለ ነገር አለና ነው ወጣ እንዴ እንትን ነው። እሱ ስለወጣ ላስተካክል። እዚህ ጋር እቺ ስቶፓ አግኝቼ እየጠየቅብኝ እንዳይሆን ነው። በፍጹም አይደለም፣ በፍጹም እንደሱ አይደለም። እኔ በኋላ ካሜራው ነው ያለው። ሰባናፕ ላይ አውቃለች። ያው ቤተሰቦቼ ከኔ ጋር ያለው ነገር አውቀዋል። እዚህ ጋር የተስተካከለ ነገር አለ። ያለው ሰባናፕ እሱን አውቀሻል። ስንት ነው ሽልማት? እሱ ሽልማትሽ 100 ብር ነው። እውነትህን ነው? አዎ። ኦኬ። እሱ ምንድነው? ሰባናፕ አውቀሻል። ስለዚህ ወደሚቀጥለው 3ኛው ዙር መግባት ትችላለሽ። መሪንዳ አይደለም። ስለዚህ አሁን ያሸነፍሽውን እስኪ ያገኘሽውን አሁን ላይ ተነስተሽ ማየት ትችላለሽ። ዋው! ሽናነሳቶ ብር ሳናንተ ያን ቢሆን ግን 100 ብር አግኝቻለሁ። ስንት ወረልኝ? 155 ብር 155 ብር። እንኳን ደስ ያላችሁ የዙዙ ቤተሰቦች ማለት ነው። በማግኘት እየመራች ነው ያለችው። ዙዙን የሚገድብ ሰው እዩት። 155 ብር እየመራሁላችሁ ነው። አልተቻለችም። ዙሩን አክራዋለች። እኔ ይሄ ጨዋታ አሁን ለሱ ወደ ጨዋታው ልመለስ አልቻልኩም፣ ምክንያቱም እየመራች ስለሆነ። አሁን ምን አችን 500 እንዳበላኝ እንጂ ማለት ነው። እሷ እናት ከመጀመሪያው አይኔን ጥየባታለሁ። እሷ አይኔ መሆኑ አይቀርም። እሰይ አሁንም ቢሆን አይበላም። ዝም ብላችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በጭራሽ እኔ ዙዙ አላስበላባችሁም። እቺ ወይ እኔ ነኝ ወይ ጨዋታው ያልቃል። አብረን እናያለን። አብረን እናያለን። ጠብቁን። አህለን ቤተሰብ፣ ጨዋታው እንደቀጠለ ነው። አሁን
ፉአድ ተራው ነው። እስኪ እናያለን ማለት ነው። ጀምር ጨርሻለሁ። አዎ ቤተሰብ ፉክክሩ በጣም በጣም ኃይለኛ ነው። በጣም የእናንተ ዙዙ 155 በልታለች። አሁን እኔ ደግሞ ከዚህ ከ10 ብር ነው የበላሁት። 10 ብር ነው 10 ሪያል ነው። ከ10 ሪያል አሁን 500 አገኘዋለሁ እርግጠኛ ነኝ። አይ ግድ የለም ውስጤ ነግሮኛል። ስለዚህ ወደ ውድድራችን ገብተናል። የለም ጀምር። በቃ በደንብ አጣጥመህ እስከምታውቅ አይቻልም። ይሄ ሚሪንዳ ነው አይደለም? አሁን ሰዓት ዋው አይደለም። ወደ ሁለተኛው ገባው ማለት ነው። አደባልቀሽብኛል ይመስለኛል። ሁለቱን አሲሮች አንድ ላይ አቀላቅለሽዋል። አላቀላቀልኩት ዲዩ ይመስላል። አንድ ምንም እየተቀላቀለ የለውም። ራሱን የቻለ አግኝቼዋለሁ። ዲዩ ነው። ዲዩ አይደለም። ወደ ሶስተኛው ቤተሰብ ከካሜራ ጀርባ እናንተ ስላላችሁ ያው ድራማ እየተሰራብኝ ነው ያለው። አይ ምንም ነገር አልሰራሁበት። በጣም አጣጣምክ ፍቅር ተው። ይሄ እርግጠኛ ነኝ ካልቀሸሽኝ በስተቀር። ስለዚህ ይሄ ሰፈናቅ መሆን አለበት በእርግጠኝነት። ዘበና ባናና ባንዴ ዋው በሞራል ነው ቤተሰብ። ባንዴ 200 ብር ገባ። 500 እንበላለን። አሁን 200 እኔ 155 ብር 210 ብር ሆንክ ማለት ነው። 210 ብር። ስለዚህ ምንም አይደለም። የዛሬው ጨዋታችን የመጀመሪያ ጌም ነው። ኢንሻአላህ በተለያየ ጨዋታ እንመጣለን እናያለን ማለት ነው። ስለዚህ ቤተሰቦቼ ምንም ማለት አይደለም። 200 አግኝተናል። መጀመሪያ 10 ሪያል 210 ሪያል እየመራን ያለ ነው። ምንም አይደለም። በቀጣይ እኔ ዙዛችሁ ደግሞ ማለት ነው። አይ አትቻልም። በከባድ ነው የምትመጣው እና አብሽሩ፣ ምንም እንዳይመስላችሁ። ልናይ ነው እያሉሽ ነው። እናያለን እያሉሽ ያ ያሉት ያለህ። ስለዚህ ቤተሰቦች ፉክክሩ እንደቀጠለ ጌሙ ይቀጥላል። አይ ቤተሰብ የዛሬ ውድድራችን ይሄን ይመስል ነበረ። ለምትዝናኑበት ተስፋ እናደርጋለን። ቀጣይ ኢንሻአላህ በአዲስ ቪዲዮ እና በአዲስ ጌም ብቅ እንላለን። ዩቲዩባችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የዛሬው ጌም በፉአድ አሸናፊነት ተጠናቋል ማለት ነው። እንኳን ደስ ያለ እንኳን አብሮ ደስ ያለ። ስለዚህ ቤተሰብ ድጋፋችሁ ቆንጆ ነበረ እና እንኳን ደስ ያለ። ለቀጣይ ግን እንተያያለን ማለት ነው። ከአሁኑ እየዛታች ነው ያለችው። ቀጣይ በዝረራ ነው ማሸነፍ እያለች ነው። አይ አዎ ልናይ ነው እናያለን። እና የኔ ገዳፊዎች ማለት ነው ኮሜንት ላይ የገባችሁ ዙዙ ብላችሁ ጻፉልኝ ማለት ነው። ዙዙ ብሎ አንድ ቁጥር አስቀምጡ። ፉአድን ደግሞ የምትሉ 2 ቁጥርን ጻፉልን እና አብረን እናያለን ቀጣይ ማለት ነው። እንደምናሸንፍ ተስፋ እናደርጋለን። አብሽሩ። ስለዚህ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ ደግሞ የሆናችሁ ሼር በማድረግ ለሌሎች ተደራሽ እንዲሆን አድርጉት። ሀሳባችሁን ኮሜንት ላይ አስቀምጡልን። ኢንሻአላህ በተስፋ ጠብቁን። ለቀጣይ ቪዲዮ ቆንጆ ነገርን ይዘንላችሁ ብቅ እንላለን። የዛሬው ይሄን ይመስል ነበር። ደህና ቆዩ። መልካም የነበረን ጌም ይሄን ይመስላል ቤተሰብ። ኢንሻአላህ ደግሞ በተለያዩ ጌሞችና እናንተን በሚያዝናና መልኩ ይዘንላችሁ ሌሎች ነገርን ብቅ እንላለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለቀጣዩ በዝረራ ነው ማሸነፍ እያለች ነው ዙዙ። ስለዚህ እናያለን። ብዙ ሩቅ አይደለም፣ ነገውን እንመጣለን አይቀርም እና ኢንሻአላህ ዘና እንዳላችሁ ተስፋ እናደርጋለን። አብሽሩ ቤተሰቦቻችን፣ በጣም እናመሰግናለን። እና ቤተሰብ ኢንሻአላህ በቀጣይ እኛ እንደምናሸንፍ ምንም ጥርጥር የለውም እና የኔ ገዳፊ የሆናችሁ በኮሜንት ላይ ዙዙ እያላችሁ ጻፉልኝ። አዲስ ነገር ኢንሻአላህ ደስ የሚል ቪዲዮ ይዘንላችሁ እንመጣለን ቀጣይ። ዛሬ እነ ፉአድ በሰፊ ነው
በትንሽ ብር ነው። አይ እኛ ለዚች እጅ አንሰጥም። እናያለን ካላችሁ ኦኬ። ለማየት በሰፊ ነው። ለቀጣይ በዜሮ እንዳትወጣ። ኦ ማይ ጋድ የለ ለማየት ያብቃችሁ። ስለዚህ ይሄን ዩቲዩባችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ ኢንሻአላህ ደስ የሚል ነገር ይዘንላችሁ እንመጣለን። እስከዛ ድረስ ደህና ሁኑልን።